የአዲስ አዳማ የፍጥነት መንገድ ግንባታ 34 በመቶ ተከናወነ። ከቅርብ ጊዜ ወዲህ በግንባታው ግብዓቶች ላይ የተፈጸመ ያለው የስርቆት ወንጀል ግንባታው በታቀደለት ጊዜ እንዳይከናወን እንቅፋት እየሆነ ነው። የኢትዮጵያ መንገዶች ባለስልጣን እንዳስታወቀው ወንጀሉን ለመከላከል ከአካባቢው ነዋሪዎችና ከፖሊስ ጋር በጋራ እየሰራ ነው። ሰላማዊት ካሳ ኢትዮጵያ ገቢና ወጪ ንግድ መተላለፊያ እስትንፋስ ነው። በዚህም በአማካኝ በቀን ከ20 ሺህ በላይ ተሽከርካሪዎችን ያስተናግዳል። የአዲስ አዳማ የፍጥነት መንገድ የአዲስ አዳማ የፍጥነት መንገድ 8 ቢሊዮን ብር ተመድቦለታል። ይሄ በኢትዮጵያ የመጀመሪያ የሆነው የፍጥነት መንገድ አዲስ አበባና አዳማን በ80 ኪሎ ሜትር ያገናኛል። ይሄ መንገድ ከዚህ በፊት ከአዲስ አበባ እስከ አዳማ ለመድረስ ይፈጅ የነበረውን ከ2 ሰዓት ተኩል እስከ 3 ሰዓት የሚደርሰውን ሰዓት በግማሽ እንዲሁም ከዛም በላይ ቀንሷል። በተለይም ደግሞ በዚሁ መስመር ይታይ የነበረውን የከፍተኛ የትራፊክ አደጋዎችንም በከፍተኛ ሁኔታ እንደሚቀንሰው ታምኖበታል። በሀገሪቱ በአይነቱ የመጀመሪያ የሆነው የፍጥነት መንገድ በቻይና ኮሙኒኬሽን ኮንስትራክሽን እየተገነባ ይገኛል። በአሁኑ ጊዜም ግንባታው 34 በመቶ ደርሷል። በርካታ የውሃ ማስተላለፊያዎችን ጨምሮ የ51 ትላልቅና አነስተኛ ድልድዮች ግንባታም በፕሮጀክቱ ተካቷል። የአዲስ አዳማ የፍጥነት መንገድ በአንድ ጊዜ በሁለት አቅጣጫ እስከ 6 ተሽከርካሪዎችን ማስተናገድ እንዲችል ተደርጎ ነው እየተገነባ የሚገኘው። 8 ቢሊዮን ብር የሆነው የመንገዱ ግንባታ ወጪ በኢትዮጵያ መንግስትና ከቻይናው ኤግዚም ባንክ በተገኘ የረጅም ጊዜ ብድር ይሸፈናል። የአዲስ አዳማ የፍጥነት መንገድ ፕሮጀክት ግንባታ ከተጀመረ 2 ዓመታት ተቆጥሯል። በዚህ ጊዜ ውስጥ እንግዲህ በፕሮጀክቱ አገልግሎት እየሰጡ የተለያዩ ግብአቶች ስርቆት እየተፈጸመባቸው ይገኛል። ይሄ ጂኦቴክስታይል የተሰኘ ልዩ የግንባታ ግብአት ለመጀመሪያ ጊዜ በዚህ ፕሮጀክት ላይ አገልግሎት እየሰጠ ይገኛል። ይሄ ጂኦቴክስታይል በአካፋይ መንገዶች ላይ ተነጥፎ የመንገዱ እድሜ እንዲራዘምና ውሃ እንዳይሰርቅ የሚከላከል የግንባታ ግብአት ነው። እንግዲህ ይሄ ጂኦቴክስታይል አንዱ ስርቆት እየተፈጸመባቸው ከሚገኙ የግንባታ ግብአቶች ውስጥ ይጠቀሳል። በከፍተኛ መዋለ ንዋይ እየተገነባ በሚገኘው የአዲስ አዳማ የፍጥነት መንገድ ስርቆት የተካሄደባቸውን የግንባታ ግብአቶች መልሶ መገንባት ፈታኝ እንደሆነ የግንባታው የሰው ኃይል አስተዳደር አመራር ሻለቃ ወርቅነህ ተሬሳ ይናገራሉ። ከድልድዮች ላይ ሪኢንፎርስመንት ባር ወይም ፌሮ ግራና ቀኝ የቆሙትን እየቆረጡ ሌሊት በጨለማ እየቆረጡ ይወስዳሉ። ያንን መልሶ ለመትከል ግንቡን ማፍረስ አለበት። ምክንያቱም ከውስጥ መውጣት አለበት እና ያ ትልቅ ጉዳት ነው። በውጭ ምንዛሬ ወደ ሀገር የሚገቡትና ከግንባታ አገልግሎት ውጪ ለሌላ ጥቅም የማይውሉት ቁሳቁሶች ስርቆት ግንባታው በታቀደለት ጊዜ እንዳይከናወን ብሎም ወጪው እንዲንር ያደርጉታል ብለዋል የኢትዮጵያ መንገዶች ባለስልጣን የህዝብ ግንኙነት ኃላፊ አቶ ሳምሶን ወንድሙ። ኃላፊነት የጎደላቸው የግለሰቦች በመንገድ ግንባታው ላይ አገልግሎት ላይ እየዋሉ ባሉ ብረቶችና ጋቢዮኖች ላይ የስርቆት ወንጀል እየፈጸሙ ያሉበት ሁኔታ እየታየ ነው ያለው። ይህ እንግዲህ በመንገድ ግንባታው ሂደት ላይ እንቅፋት እየፈጠረ ያለበት ሁኔታ ነው ያለው። ምናልባት ይህ ሁኔታ ካልቆመ በቀጣይ ችግር እየቀጠለ የሚሄድ ከሆነ የመንገድ ፕሮጀክቱን አፈጻጸም ላይ ማነቆ ይፈጥራል ማለት ነው። የመንገድ ፕሮጀክቱ በተያዘለት የጊዜ ገደብ እንዳይጠናቀቅም አንድ እንቅፋት ተደርጎ ሊወሰድ የሚችል ነው። በሌላ በኩልም ደግሞ የመንገድ ፕሮጀክቱንም ወጪውንም እንዲንር ነው የሚያደርገው። የስርቆት ወንጀሎችን ለመከላከል ከአካባቢው ነዋሪዎችና ከፖሊስ ጋር በጋራ እየተሰራ እንደሆነ ነው የግንባታው የሰው ኃይል አስተዳደር አመራር የሚናገሩት። በግንባታው ወቅትም ሆነ ተጠናቆ አገልግሎት መስጠት ሲጀምር ህብረተሰቡ የመንገዱን ደህንነት እንዲጠብቅ የህዝብ ግንኙነት ኃላፊው ጠይቀዋል። በተለይም ደግሞ ተጠናቆ ለአገልግሎት በሚበቃበት ጊዜ ከዚህም የበለጠ ለአይን የሚስቡ በርካታ ምልክቶች ይኖሩታል፣ መብራቶች ይኖሩታል። ስለዚህ ይህ ችግር አሁን ማቆም ካልተቻለ መንገዱ ተጠናቆ አገልግሎት በሚበቃበት ጊዜ ይበልጥ ለአይን የሚስቡ የተለያዩ ማቴሪያሎች ለአገልግሎት ይውላሉ። ስለዚህ ይበልጥ እንግዲህ ለስርቆት ወንጀል ሊዳረግ ነው ማለት ነው በዚሁ አካባቢ ከቀጠለ። ስለዚህ ህብረተሰቡ ካሁኑ ይህን ጉዳይ ማስቆም መቻል አለበት ነው። የአዲስ አዳማ የፍጥነት መንገድ ግንባታ በታቀደለት ፍጥነት እየተከናወነ ነው። በቅርቡ የተከሰቱት የግንባታ ግብአቶች ስርቆትን ከወዲሁ መግታት ከተቻለ መንገዱ በእቅዱ መሰረት ከ2 ዓመታት በኋላ እንደሚጠናቀቅ ይጠበቃል።